ብዙ አስበሃል፣ ብዙ ደክመሃል። ግን ህይወትህ አሁንም ካልተለወጠ ችግሩ ያለው ትጋት ላይ ሳይሆን የምትለፋበት መንገድ ላይ ሊሆን ይችላል። በዚህ ቪዲዮ ትጋትህን ወደምትፈልገው ስኬት እንዴት መቀየር እንደምትችል እናያለን። በመጀመሪያ ያጋጠመ ችግር ልዩ ወይም ከዚህ በፊት የሌለ አይደለም። ስራ ነው ያጣኸው? ገንዘብ ነው የቸገረ? ከወዳጅ ጋር ተጣልተሃል? ወይስ ብቸኝነት እያሰቃየህ ነው? እውነቱ ግን ይህ ችግር ያንተ ብቻ አይደለም። አሁን በዚህ ቅጽበት ብዙ ሰዎች ተመሳሳይ ጭንቀት ውስጥ ናቸው። ግን እዚህ ጋር ልዩነቱ ሁሉም ሰው ችግሩን በአንድ አይነት አያስብም። አንዳንዶች ችግሩን እንደ እውነቱ ብቻ ይመለከታሉ። ሌሎች ግን በአይምሯቸው ውስጥ የሌለ ችግር ይፈጥራሉ። አስተውለኸዋል? ያልተፈጠረ በማሰብ ራስህን ምን ያህል እያስጨነቀው እንደሆነ። ጊዜህን፣ ጉልበትህን እንደ ዋዛ ወሰደው። ስራ ስታጣ እንዴት ስራ አገኛለሁ ብለህ ከማሰብ አልፍ እስከ መጨረሻው ባላገኝስ፣ ሰዎች ቢንቁኝስ፣ የሰው መሳቂያ በሆንስ እያልክ ወደፊት ያልተፈጠሩ መጥፎ ታሪኮችን በአይምሮ ትፈጥራለህ። እንዲህ ያለ ነገር ገጥሞ ያውቃል? ኮመንት ላይ አስቀምጥልኝ። ያኔ አይምሮ እውነተኛ ችግሩን መፍታት ትቶ አንተ በፈጠርከው የፈጠራ ፍርሃት ውስጥ መስጠም ይጀምራል። ትጋት የሚባክነው እዚህ ላይ ነው። ጉልበትን የሚጨርሰው ስራ ሳይሆን ስለ ስራው የምታስበው ሐሳብ ነው። ታዲያ ከዚህ የአይምሮ እስር ቤት እንዴት እወጣለሁ? መፍትሄው ቀላል ግን ቁርጠኝነት የሚጠይቅ ነው። አንደኛ፣ ቁጥጥርህን ላይ። በህይወት ውስጥ አንተ መለወጥ የምትችለው ነገር አለ፣ የማትችለውም አለ። ለምሳሌ የሀገሪቱን ኢኮኖሚን መለወጥ አትችልም። ስለዚህ እርሱ ላይ መጨነቅ ጊዜ ማባከን ነው። አንተ መለወጥ የምትችለው ግን የራስህን ዕውቀት እና ክህሎት ነው። ልታስተካክለው በምትችለው ነገር ላይ ብቻ ተኩር። ሁለተኛ፣ ሐሳብህን በወረቀት ላይ አስፍረው። ጭንቀትህ የሐሳብ ማከማቻ እንጂ መፍትሄ አይደለም። የሚረብሹህን ነገሮች በወረቀት ላይ ጻፋቸው። ስጽፋቸው ችግሮቹ ምን ያክል ትናንሽ እንደሆኑና መፍትሄ እንዳላቸው ማየት ትጀምራለህ። ሶስተኛ፣ የ5 ሰከንድ ህግ ተጠቀም። አንድ ስራ ለመስራት ስታስብ አይምሮ ሰበብ ማሰብ ሳይጀምር ከ5 ተነስተህ ወደ ኋላ ቁጠር። 5፣ 4፣ 3 ፋታ ወስደህ 2፣ 1 ከዛ ወዲያውኑ ስራ ጀምር። ሰበብ ለሚያበዛው አይምሮ ጊዜ አትስጥ። ወዳጄ፣ ህይወት የምትለወጠው በማሰብ ሳይሆን በመኖር ነው። በትጋት ሳይሆን በምትወስደው ትክክለኛ እርምጃ ነው። ዛሬ ከመጠን በላይ ማሰብህን አቁምና ያችን ትንሽ የምትላትን እርምጃ አሁኑኑ ጀምር። ህልምህ ካንተ እውነተኛ እርምጃ እየጠበቀ ነው። ይህ ቪዲዮ ህይወትን በትንሹም ቢሆን ካነቃቃው ለጓደኞች ያርገው። በቀጣይ የትኛው የአይምሮ ልማድ እንድንሰብር ትፈልጋለህ? ኮመንት ላይ ጻፍልኝ። ዳር ላይ ቻናልን ሰብስክራይብ በማድረግ የዚህ ጠንካራ ማህበረሰብ አባል ሁኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም።